ኢትዮጵያ ትቅደም። በዘመናት መካከል ሰላሟን ሲነሱ የነበሩና ሲከፋፍሉ የነበሩ ጠላቶቻችን አሁን ላይ እኛ ከምናውቃት ኢትዮጵያ በላይ ግዝፈቷ፣ አስፈሪነቷ ታይቷቸው በፍርሃት ርደዋል። እውነት ነው፣ ኢትዮጵያ እኛ ከምናስባት በላይ አቅሟ እየጠነከረ ይገኛል። ሀገር የምትከበረውና የምትፈራው በውስጥ አንድነቷ ባላት ጦር እንደዚሁም ኢኮኖሚ ነው። አንድነታችንን ከፋፍለው ሲያበቁ የብሔር ታልጋ ለጥፈው እርስ በርሳችን ሲያፋጁን ኖረዋል። ምክንያቱም በራሳቸው ሰረገሎች ቢመጡ እንደሚሰምጡ ስለሚያውቁት አይሞክሩትም። ኢኮኖሚዋን ለማድቀቅ በሰሩት ሴራ ሕግም ሞራልም ሳይኖር አንገት የሆነችውን ኤርትራን ነጥቀው የእያንዳንዱን ኢትዮጵያዊ ኑሮ ሲኦል አድርገውበት ኖረዋል። ያ ገናና የነበረው የኢትዮጵያ ጦር ፈርሶና ተበትኖ ኢትዮጵያ የማንም ዱርዬ መፈንጫ ሆና ከርማ ነበር። ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚባለው አጥሩን ብቻ ሳይሆን በሯም ተከፍቶ ጓዳዋ ሲዘረፍ ነበር። አሁን ላይ ያ ሁሉ ፍጻሜ ሊያበቃ 11ኛው ሰዓት ላይ እንገኛለን። የችግሮች ሁሉ እናት የሆነው አባይ አደብ ገዝቶ አሁን ላይ የውሃው ዲፕሎማሲ መተንፈሻ ወደ ሆነው ቀይ ባህር ፊቱን አዙሯል። ኢትዮጵያ ዛሬም ሀገር ወዳድ ለሆኑ የቀድሞ የጦር አመራሮቿ ጥሪ አስተላልፋለች። ስትመሩት የነበረውን የቀይ ባህር ቀጠና ከዘመናዊው ነበልባል ከሆነው ወጣት ጋር ቀይ ባህርን አስረክቡት ብላለች። ወጣቱም የእናቱን የወንድሞቹንና የእህቶቹን የሆነውን ቀይ ባህርን ከአባቱ ሊረከብ እየተመመ ይገኛል። ሰላም ጤና ስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ በሰበር መረጃችን ከአሰብ ስብሰባ እስከ ጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ደብዳቤ እንደዚሁም ድንበር ላይ ከታዩት አዳዲስ የጦር መሳሪያዎች እስከ ቀይ ባህር በመጨረሻም ቱርክ ምን ፍለጋ ኢትዮጵያ እንደመጣች እንዳስሳለን። ሀገር ወዳድ ኢትዮጵያውያን ቻናሉን ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። ፈንቅል በሚባል በዓል ላይ ህዝቧን አፈናቅሎ በድህነት አረንቋና ስደት የዳረጋት ኢሳያስ አፈወርቂ አሰብ ላይ ተከስተው የቆጡን ላውርድ ብላ የብብቷን ጣለችው ብለው ተርተዋል። ይህ ብሂል ማን ላይ እንደሚውል ወደፊት የምናየው ይሆናል። እስካሁን በኢትዮጵያ በኩል ከመንግስት ጀምሮ እስከ ኢሊቱ የኢትዮጵያ የባህር በር ጥያቄ በሰላማዊ መንገድ ለማሳካት ሲነገር እየሰማን ነው። በሻዕቢያ በኩል ግጥምና ሽለላው ቀጥሏል። ትላንት ምጽዋ የገቡት 36ኛ ዓመት ምክንያት በማድረግ መድረክ ላይ በምታያቸው ገጣሚዎች የግጥሙ አርዕስት የቆጡን ላውርድ ብላ የብብቷን ጣለች እያሉ ቀሪውን በትግርኛ ሲያንደቀድቁት የድህነት አባት የሆነው ኢሳያስ አፈወርቂ ባዛውንቶቹ የሳህል ጀነራሎች ተከቦ ደስ ብሎት ውሏል። የሚገርመው ግን የሻዕቢያና የህወሓት ደጋፊዎች ያልገባቸው ነገር ሌላው ኢትዮጵያዊ ልክ እንደነሱ መግጠምና መሸለል ጠፍቶት አይደለም። ነገር ግን አብረን እንደግ፣ ከድህነት እንውጣ፣ ጦርነት ይብቃን ከሚል ማስተዋል እንጂ ብዙ ማለት ይቻላል። ለማንኛውም የቆጡን ላውርድ ብላ የብብቷን ጣለችው የሚል ብሂል በማን ጀርባ ላይ እንደሚውል ወደፊት የምናየው ይሆናል። የኢትዮጵያ ኃያልነት ዳግም እያገገመ ባለበት በዚህ ወቅት ጀግናው የመከላከያ ሰራዊታችን የሀገሩን ዳር ድንበር ለማስጠበቅ በከፍተኛ ወታደራዊ ዝግጅት እየተመመ ይገኛል። ይህ ጉዞ በቴክኖሎጂ የታጀበ መሆኑን የሚያሳዩ መረጃዎች እየወጡ ሲሆን በተለይም ሩሲያ ሰራሹ ካማዝ ታይፎን ኬ የታጠቁ ተሽከርካሪዎች በድንበር አካባቢ መታየታቸውን የጠላትን ልብ እያሸበረ ይገኛል። የዘመናዊ ብረት ለበስ ተሽከርካሪ ሰራዊቱን ከፈንጂና ከጥይት በመከላከል ወደ ተፈለገው ስልታዊ ቦታ በብቃት የሚያደርስ የምድር ላይ አንበሳ ነው። ሰራዊቱ በምድር ብቻ ሳይሆን ከሰማይም በኃያሉ ሱ-35 የጦር ጀት እንደዚሁም በኦሪዮንና ዊንግሎንግ ዘመናዊ ድሮኖች እየታጀበ ድንበራችንን በንቃት እየጠበቀ ነው። ቀይ ባህር ለኢትዮጵያ የኪራይንም ወይንም የክፍያ ጉዳይ ሳይሆን የተፈጥሮ ሐቋና የታሪክ ርስቷ መሆኑን ዓለም ሊገነዘበው ይገባል። በሌላ በኩል ጠቅላዩ በዝምታ ለጀነራል ታደሰ ወረደ ከፌዴራል መንግስት የተሰጣቸው መመሪያ የኢትዮጵያ መከላከያ ሰራዊት በሀገሩ ዳር ድንበር ለመቀመጥ በመሃል ትግራይ ሲያልፍ ምንም አይነት ትንኮሳ በእናንተ ታጣቂዎች እንዳይደረግ ሲል ጥብቅ ትዕዛዝ አስተላልፏል። በሬ ካራጁ ጋር ይውላል እንደሚባለው የትግራይን ህዝብ ሲዘርፉና ሲያጠፉ የነበሩ የሻዕቢያ ተላላኪዎችን ቤቱ አስገብቶ እየቀለበ አመፀኛው ደጺ እደመሰሳቸዋለሁ፣ አጠፋቸዋለሁ የሚል መንግስት ነው ያለን ሲሉ ተናግረዋል። ህወሓት የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ ትላንት በተከናወነ ስነ ስርዓት ላይ ዶክተር ደብረጽዮን በቪዲዮ መልእክት አስተላልፈዋል። ንግግራቸውን ህወሓት በህይወት አለ በማለት የጀመሩት ደብረጽዮን ሲቀጥሉም ይህ በዓል ብዙ የተከፈለበት የህዝብ ታሪክ ነው እና
መልካም ጥንካሬዎቻችንና ድክመቶቻችንን ከታሪክ መማር አለብን ብለዋል። ፓርቲው ከዚህ ቀደም የማይታለፉ የሚመስሉ ፈተናዎችን በጽናት በአንድነት ማለፉን ጠቅሰው በውጭ ሀገር የሚገኙ የትግራይ ተወላጆች በትጥቅ ትግል ወቅትም ሆነ ባለፈው ጦርነት ወቅት ትልቅ ሚና ማድረጋቸውን፣ የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብ ማድረጋቸውን ገልጸዋል። ሲቀጥሉም አሁን የፕሪቶሪያ ሰላም ስምምነት ተጥሷል፣ ህዝባችንም ተበታትኗል፣ እንደመስሳቸዋለንና አጠፋቸዋለሁ የሚል መንግስት አሁንም አለን። ይህ ደግሞ ወደ ሌላ ጦርነት ጥፋት እያመራን ነው ብለዋል። የትግራይ ተወላጆች በአንድነት መቆም እንዳለባቸው የጠቀሱት ደብረጽዮን አሁን ከውጭ ጠላቶች በተጨማሪ ከሃዲዎችንም የትግራይን አንድነት ለማፍረስና ለመበታተን እየሰሩ ነው ሲሉ ተናግረዋል። በዚህ ሰዓትም ህወሓት ፌዴራል መንግስት ለሻዕቢያ ያዘጋጀውን ዳቦ እኔ ጀርባ ላይ ካልተቆረሰ እያለ ይገኛል። ይህ በእንዲህ እንዳለ ኢትዮጵያ በምስራቅ አፍሪካ ያላትን የንግድ የሎጂስቲክ የበላይነት ይበልጥ የሚያረጋግጡ የደሱ ኮሪደር የአስተዳደር ባለስልጣን ምስረታ ስምምነት ተፈርሟል። ኢትዮጵያ ደቡብ ሱዳንን እንደዚሁም ዩጋንዳ በአባልነት የያዘው ይህ ታሪካዊ ስምምነት ትላንት በጅቡቲ በተከናወነ ስነ ስርዓት የሀገራችንን የትራንስፖርትና የሎጂስቲክ ሚኒስትር አለሙ ስሜ አማካኝነት ጸድቋል። ይህ ስምምነት የሀገራችንን የወደብ ተደራሽነት የሚያሰፋ፣ አላስፈላጊ የጉምሩክ ሂደቶችን የሚያስቀርና የኢኮኖሚ ሉዓላዊነታችንን የሚያጠናክር አዲስ የድል ምዕራፍ ነው። ኢትዮጵያ በዲፕሎማሲያዊም ሆነ በወታደራዊ ጥንካሬዋ ዳር ድንበሯን እያስከበረች ወደ ቀድሞ ግርማ ሞገሷ እየተመለሰች ትገኛለች። በመጨረሻም ቱርኪዬ ኢትዮጵያ ድረስ ምን ፈልጋ መጣች? ፍላጎቷስ ምንድነው? ቱርኪዬ ዛሬ ኢትዮጵያ ላይ የምታሳየው ከፍተኛ ትኩረት በአጋጣሚ የመጣ ሳይሆን ስትራቴጂካዊ ግብ ያለው ነው። ዋነኛው ፍላጎቷ ኢትዮጵያ በአፍሪካ ቀንድ ያላትን የስበት ማዕከልነት በመጠቀም ቀጠናዊ ተጽዕኖዋን ማሳደግ ነው። ቱርኪዬ የኢትዮጵያን ያልተነካ የነዳጅ ሀብት፣ የከበሩ ማዕድናትና ሰፊውን የገበያ ዕድል እንደ ትልቅ የኢኮኖሚ ምንጭ ትመለከታለች። በተጨማሪም ቀይ ባህርንና የኤደን ባህረ ሰላጤን በሚያዋስነው በዚህ ቀጠና ውስጥ የፖለቲካና የወታደራዊ የበላይነትን ለመያዝ በምታደርገው ጥረት ኢትዮጵያን እንደ ዋነኛ መውጫና ስልታዊ አጋር ትፈልጋታለች። ይህ ፍላጎት ደግሞ በቅርብ ጊዜ የተከሰተ ሳይሆን ከ500 ዓመታት በላይ የዘለቀ ጥልቅ የታሪክ ሰንሰለት ያለው ነው። ግንኙነቱ በ16ኛው ክፍለ ዘመን በወታደራዊ ትብብር ቢጀመርም በሂደት ወደ ጠንካራ ዲፕሎማሲያዊ መከባበር ተሸጋግሯል። በተለይ ኢትዮጵያ በአድዋ ጦርነት ጣሊያንን ድል ማድረጓ በኦቶማን መሪዎች ዘንድ ትልቅ አድናቆትን አትርፎላታል። በወቅቱ ሱልጣን አብዱላ ሐሚድ ዳግማዊ አፄ ምኒልክ የክብር ስጦታ በመላክ ወዳጅነታቸውን አጽንተዋል። ቱርኪዬ በአውሮፓውያኑ 1926 በአዲስ አበባ ኤምባሲዋን በመክፈት ለኢትዮጵያ ያላትን ልዩ ትኩረት በተግባር አሳይታለች። ከፖለቲካው ባሻገር የሁለቱን ህዝቦች የሚያስተሳስር መንፈሳዊ ድልድይም አለ። ኢትዮጵያ በእስልምና ታሪክ ውስጥ ያላትን ትልቅ ቦታ በቱርካውያን ዘንድ የሚታወቅና የሚከበርም ጭምር ነው። ለዚህ በትግራይ ክልል የሚገኘውና በቱርኪዬ የልማት ኤጀንሲ የታደሰው ታሪካዊው የነጃሺ መስጊድ ለዚህ ትልቅ ማሳያ ነው። ዛሬ ቱርኪዬ በኢትዮጵያ ሰፊ መዋለ ንዋይ ካፈሰሱ ሀገራት መካከል ስትሆን ወዳጅነቱ ወደ ስትራቴጂካዊና ቴክኖሎጂ አጋርነት ተሸጋግሯል። ባጭሩ የሁለቱ ሀገራት ግንኙነት በትላንት ታሪክ ላይ የቆመ በዛሬ ዲፕሎማሲ የጸና የነገ ብሩህ ተስፋ ነው። ይህ ታሪካዊ ዳራ ዛሬ ወደ ረቂቅ የጂኦፖለቲካ ስልታዊ ትንበያና ስትራቴጂካዊ ፉክክር ተሸጋግሯል። ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ አሻጋሪ እይታ ይዘው ሲመጡ ኢትዮጵያ ለአፍሪካ ቀንድ ብቻ ሳይሆን ለመላው አህጉር የስበት ማዕከል መሆኗን ስለተረዱ ነው። ዛሬ ኢትዮጵያ ፈላጊዋ የበዛው በአጋጣሚ አይደለም። ሀገሪቱ ያላት ያልተነካ የነዳጅ ሀብት፣ የከበሩ ማዕድናትና ሰፊው የሰው ኃይል ታላቅ ሀያላን ሀገራትን እርስ በርስ እንዲሽቀዳደሙ አድርጓቸዋል። ከፖለቲካዊ ምልከታ አንጻር ሲታይ ቱርኪዬ በኢትዮጵያ በኩል የምታደርገው ጥልቅ እንቅስቃሴ ኒኦ ኦቶማኒዝም የተሰኘውን የውጭ ዲፕሎማሲዋን ለማሳካት ነው። የሁለቱ ሀገራት ግንኙነት አሁን ላይ ወደ ተከፈለው ከፍተኛ ወታደራዊ ትብብር ተሸጋግሯል። ይህ ትብብር የመከላከያ ስምምነት ብቻ ሳይሆን የቴክኖሎጂም ሽግግርን ያካተተ ነው። ቱርኪዬ ለኢትዮጵያ መከላከያ ሰራዊት የምታደርገው ድጋፍ በተለይም በዓለም አቀፍ ደረጃ ስመ ጥያቄ የሆነው የባይራክታር ቲቪ2 ድሮንን አቅርቦት የቀጠናውን ወታደራዊ ሚዛን በእጅጉ ቀይሮታል። ይህ ወታደራዊ ትብብር ኢትዮጵያን በዘመናዊ የጦር አውድ ላይ ያላትን ብቃት ከፍ ከማድረጉም በላይ ቱርኪዬ ለኢትዮጵያ ሉዓላዊነት ያላትን ቁርጠኝነት ያሳየችበት ነው። የቱርክ ወታደራዊ ቴክኖሎጂ ለኢትዮጵያ መከላከያ ሰራዊት መድረሱ የሀገሪቱን ሰማይና ምድር የማይደፈር በማድረግ የጂኦፖለቲካዊ ውስብስብ ስሌቶችን መመከቻ ሆኗል። በነዳጅ ማዕድንና በኢኮኖሚ ከኢትዮጵያ ጋር ለመወዳጀት ሀያላን ሀገራት በሚሽቀዳደሙት በዚህ ወቅት ቱርኪዬ ወታደራዊ ቴክኖሎጂ አጋርነቷን በማጥበቅ በኢትዮጵያ ልብ ውስጥ ያላትን ቦታ እያጸናች ትገኛለች። ፕሬዝዳንት ኤርዶጋን ኢትዮጵያን እንደ ንግድ አጋር ብቻ ሳይሆን በአፍሪካ አህጉር ያላቸውን ለስላሳ ኃይል ወይንም ሶፍት ፓወር ለመገንባት እንደ ዋነኛ መውጫ ነው የሚያዩት። ሀያላን ሀገራት በማዕድን ፍለጋ ላይ
በሚያደርጉት ሽሚያ ኢትዮጵያ የፖለቲካ የበላይነት ይዛ የምትወጣበትን ወርቃማ እድል ፈጥሮላታል። ቱርኪየም በዚህ የሽምቅ ሽሚያ ውስጥ ቀዳሚ ለመሆንና ከኢትዮጵያ ጋር ያላትን ታሪካዊ ሰንሰለት ወደ ወታደራዊና ኢኮኖሚያዊ ምሽግ ለመቀየር በከፍተኛ ፍጥነት እየተንቀሳቀሰች ትገኛለች። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያለን መልካም ጊዜን ተመኘን።